ልነግርህ አልችልም። ዩ ካንት ቼንጅ። የጀዋር ስራ 4 ኪሎ አስገብቷቸዋል። የጀዋር ስራ ኦሮሞ ደረቱን ነፍቶ ኢትዮጵያ ውስጥ እንዲሄድ አድርጎታል። ስማ፣ የኦሮሞ ልጅ የጀዋር መሐመድን ስም ጠርቶ አይጠግብም፣ ጠርቶ አይጠግብም። የጀዋር እያንዳንዱ ቤት የጀዋር ፒክቸር አለ። በጀግንነት አማራ ቤት የሞቱትን የድሮ ስርዓትን እሱን ነው የሚለጥፍልህ፣ ሌላ የለም። በአሁን ሰዓት የሚሉት አንድ የለም። አሁን አሳምነው ጽጌ ሞቷል አይደል? ሲሞት ነው ጀግንነቱን መለጠፍ የጀመሩት። ሬሳ ሲወጣ ብቻ ነው በላይ ዘለቀ ጀግና የሚባለው። ሲንጠለጠልና ሲሰቀል የማያድኑ ሰዎች ናቸው ጀግና እንጂዳው ሲል የምታየው። ጀዋር መሐመድ የኦሮሞ ህዝብ ሀገሩን ቢሰጠው ደስታው እንኳን ገንዘቡን። አንድ እኮ የጀዋር መሐመድ ፒክቸር ጉራ አይደለም። አንድ ፒክቸሩ 5 ሚሊዮን ተሽጦ አንደኛው ተናዶ አንዱ ባለሀብት እመብርሃን ምስክር 10 ሚሊዮን አሰራልኝ አሁኑ ነው ያለው። የጀዋር መንጫ የጀዋር ጀለዚ መንጫ ነው የምላት እኔ። ቀውጢ ናታ የጀዋር መንጫ። አንዱ ፒክቸር 5 ሚሊዮን ብር ኢትዮጵያ ውስጥ ተሸጦ ለእኔ አለ አምልጦት ማለት ነው። 3 ሲቆጠር አለፍ 10 ሚሊዮን ብር ከፍላለሁ የጀዋር መንጫ ይሄኛውን ፒክቸር ስራልኛል 10 ሚሊዮን ብር። ጀዋርን ውደደው ጥላው አንተ መጥላት ትችላለህ። የኦሮሞ ልጆችን ግን ጥላ ብለህ ማስተማር አትችልም። ጋር አካመሽ አንተ መጥላት እኔ መጥላት ጀዋርን እችላለሁ። ጀዋርን ያልሰራውበት ቪዲዮ የለም። ቃል ለምድር ለሰማይ የኦሮሞ ልጆች ምስክር ናቸው። እዚህ እንኳን የኦሮሞ ድፍን የኢትዮጵያ ምስክር ነው። ጀዋር ላይ አሸባሪ ነው ብዬ ያልሰራሁት ቪዲዮ የለም። ከኦሮሞ ልብ ግን አታውጣው። መብት ነው፣ መብት ነው፣ መብቴ ነው። ከኦሮሞ ልብ ግን ማውጣት ይከብዳቸዋል። አሁንም እነግርሃለሁ። ስለዚህ የእነሱን ጥሩ ካከበርን የእኛን ጥሩ የተናቀ ያስረግዛል። አባቴ እስካሞኛ ነው ጨዋታው። መጨረሻ ላይ ምን የመሰለ ጎል ነው ያገባችሁት? አባቴ ምን የመሰለ ጎል በቼን ኦፍ ኮማንድ የአባገዳ ስርዓት ጠቀማችሁ። ለዚህ አሸናፊው የአባገዳ ስርዓት ነው። ለኦሮሞ የመከባበሩ ነገር ታላቅ ሲነግርህ የማዳመጡ ነገር እንድታሸንፉ አድርጓል። ቄሮ በሲኒየር ከአባገዳ አንድ ወደ ታች ነው። ስለዚህ እሱን ሰሙት፣ ወጣቶቹ ሰሙት። ገስዋት 4 ኪሎ ኖ ኮስችን 4 ኪሎ ቀብረር ብለዋል። ቀብረር ብሎ አባቴ ጠይቀው ተለምኖ እራት ሄዶ እኔ በጣም ያሳቀኝ አንድ ጊዜ ታማኝና እንትና ተጠርተዋል እራት አንድ ላይ ታማኝ በየነና ጀዋር መሐመድና እራት አብይ ጠርቷቸው አንድ ቦታ ላይ አርጓቸው ሲባል የትቢቱ ትቢት ነው የሚመቸኝ። ጀዋር ቤንቻ አሌንም አለ። ከዛ በኋላ ታማኝ በየነ ወጣና በአንድ ላይ እንታገል ምናምን ብሎ ለጀዋር ጥያቄ ያቀረበ ማለት ነው። ጀዋር ካልኩሌተሩን እኛን የሰራ ነው ጨርሰናል። እኛ ትግላችንን የራስን ትግል ጀምር አይሉ እኛ ትግል ጨርሰናል። ካልኩሌተሩን የሰራ ነው እኛ ነን። ይህንና የራስን ትግል ፈልጋ ነው የትግባ አባቴ ናት። እውነቱን ነው። በራሱ ካልኩሌተር በኤኒ ሚንስ ሂዝ ጋንግስተር ሂዴድ በኤኒ ሚንስ አድርጎ ጀዋር በስነ ስርዓት ቀብረር ብሎ ምናምን ፉን ይላል። ቀብረር ተብሎ ቤተ መንግስት ስትገባ እንደዛ አይፈተሽም። ጀዋር ጋር ስትገባ ነፍስዬ እንትን ማዕከላዊ የገባ ነው የሚመስል ዘቅዝቀው ነው የሚፈትሹ ሲነገረኝ። ጀዋር መሐመድ ጋር ለቪዚት ስትገባ እንደዚህ ዘቅዝቀው እንዲያራቅ ምናምን ነው የሚያስገቡ።
ይስጥ፣ ሌላ ምንም አይደለም። እንዴት እንደሚያከብሩት እንዴት እንደሚንከባከቡት የኦሮሞ ልጆች ይሞቱለታል ሲባል ከምር ነው። ጀዋርን ከነካ ኢትዮጵያ ድምጥማጧ ትጠፋለች። ከምሩ ነው። አስረግጬ ነው የምነግርህ። this is the fact። ጀዋርን ነካ ማለት ኢትዮጵያን አረድካት ማለት ነው። ይሄ በፋክት ነው የምነግርህ። በጣም ደብት ነበር። እኔ በጣም ቢመጣ ለብቻው አገጩን አወልቋል። ግን የኦሮሞ ልጆች they just love their king. He's a lion heart. አይፈራም። እዛ ላይ እንግዲህ ኢትዮጵያ ውስጥ ያዘው ልቀቀው፣ ጀዋርን ያዘው ማይል የለም። አሸባሪ ነው ማይል የለም። ማንም አይነካው። እንደውም ደስ ያለው ቦታ ላይ ሄዶ ኢንተርቪው ይሰጣል። ደስ ያለው ቦታ ላይ ደስ ሲለው። ስለዚህ የሚሞትለት 40-50 ሚሊዮን ኦሮሞ ልጅ አለ ሲባል the truth they will do that በእርግጠኝነት ያደርጉታል። ስለዚህ እንደዚህ አይነት ክብር የሚሰጥ ህዝብ ጋር መፈጠር መታደል ነው። እንደዚህ አይነት ክብር የሚሰጥ ጀዋርን እብድ ነው ዥዋዥዌ ነው ምናምን እንደኔ ይባል ነበር። ፈላጭ ቆራጭ ኢትዮጵያ ውስጥ የሚፈልገውን ነገር ለህዝቡ ይጠቅማል የሚለውን ለኦሮሞ ህዝብ ይጠቅማል የሚለውን ያደርጋል። የኦሮሞ ህዝብ ደግሞ ያንን አክሴፕት ያደርጋል። ሳጠፋም ይመክሩኛል አለ፣ ይገስጡኛል፣ ይመክሩኛል። ቀላሎች አይደሉም፣ ዝም አይሉኝም። ሳጠፋም ይናገሩኛል። ተከባብረን ያለ ነው። የእኛ ፖለቲካ ክብብር አለው፣ የቄሮና የእኛ ፖለቲካ ብሎ ነው የተናገረው። ራሱ ነው የተናገረው። ይገስጹኛል፣ እኔ ቀላል እንዳይመስሉ ብሎ ነው ለቤት የነገራት አይደለ? ጀዋር እንትኑ ገዛው የሚያስቀኝ ጀዋር ገንዘብ አውጥቶ ለገዛው ፈንዱ ከየት ነው የመጣው? ፈነዳን። ወይኔ ወይኔ የሚስባቱን ገዛት። ማነው ስሙን ገዛ? ኤልቲቪሾ ገዛ፣ ፎቅ ገዛ። ወይኔ 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 በቃ ገና nilafa male lafe ada iniu mutwa tiratole kanu ti anunjiru gana nilafa male lafe ada iniu ከነካ ኢትዮጵያ